መታደሻ የረቀቁ ስልቶች ከመደበኛ ጥሩነት ወደ ታላቅነት መሸጋገር። የተሰጥኦ እውነታ ዘረመል ወሳኝ የሚሆንበትና የማይሆንበት ጊዜ። በታሪክ ውስጥ ከታዩ ታላላቅ አትሌቶች መካከል አንዱ እንደሆነው በሰፊ የሚነገርለት ስለ ሚካኤል ፊሊፕስ ሁሉም ሰው ያውቃል። ፊሊፕስ ከማንኛውም ዋናተኛ ብቻ ሳይሆን ከማንኛውም አትሌት በላይ በርካታ ኦሎምፒክ ሜዳሊያዎችን ያሸነፈ ዋናተኛ አትሌት ነው። በሌላ መልኩ ደግሞ በራሱ መስክ ድንቅ አትሌት የነበረው ሂክሃም ኢልጉሮጅን የሚያውቁት ግን ጥቂቶች ናቸው። ሞሮኳዊው ኢልጉሮጅ 2 የኦሎምፒክ የወርቅ ሜዳሊያዎችን ያገኘና በየትኛውም ዘመን ካሉ ታላላቅ የመካከለኛ ርቀት ሯጮች መካከል የሚጠቀስ አትሌት ነው። አትሌቱ የ1500 እና የ2000 ሜትር ክብረ ወሰኖችን ለብዙ ዓመታት ይዞ ቆይቷል። ግሪክ ውስጥ በተካሄደው የ2004 የአቴንስ ኦሎምፒክ በ1500 እና በ5000 ሜትር ውድድሮችም ወርቅ ማግኘት ችሏል። እነዚህ ሁለት አትሌቶች በብዙ መንገዶች ሲበዛ የተለያዩ ናቸው። ሲጀመር አንዱ በመሬት ሌላኛው ደግሞ በውሃ ላይ ነው የሚወዳደሩት። በተለይ ደግሞ በቁመታቸው በጣም ይለያያሉ። ኢልጉሮጅ ቁመቱ 5 ጫማ ከ9 ኢንች ሲሆን ፊሊፕስ ግን 6 ጫማ ከ4 ኢንች የሚያህል ቁመት አለው። ምንም እንኳን ቁመታቸው የ7 ኢንች ልዩነት ቢኖረውም እነዚህ አትሌቶች የሚመሳሰሉበት አንድ ነገር ግን አለ። ይህም ፊሊፕስም ጉሮጅም ተመሳሳይ ርዝመት ያለው ቱታ የሚለብሱ መሆናቸው ነው። ይህ እንዴት ሊሆን ይችላል? የፊሊፕስ ተክለ ቁመና ለዋና የተሰጠ ነው። ከቁመቱ አንጻር እግሮቹ አጠር ያሉና ሌላው ሰውነቱ ግን ዘለግ ያለ ነው። ኢልጉሮጅ ደግሞ በሚገርም ሁኔታ ከወገቡ በታች ረጅም፣ ከወገቡ በላይ ደግሞ አጠር ያለ ሰውነት አለው። ይህ ደግሞ ለረጅም ርቀት ሩጫ ምቹ ነው። አሁን እነዚህ ታላላቅ አትሌቶች የሚወዳደሩባቸውን ስፖርቶች ቢቀያየሩ ብለህ አስብ። ሚካኤል ፊሊፕስ አስደናቂ አትሌት ችሎታ ስላለው በዚያ ላይ በቂ ስልጠና ቢሰጠው የኦሎምፒክ አሸናፊ ሯጭ መሆን ይችላል? የማይሆን ይመስላል። ፊሊፕስ የብቃቱ ጫፍ ላይ የሚሆንበት ጊዜ በ194 ፓውንድ ይመዝናል። በ138 ፓውንድ ከሚወዳደረው ኤልጅሮድ ክብደት በ40 በመቶ የሚበልጥ ክብደት ማለት ነው። ረጃጅም ሯጮች አደገኛ ሯጮች ናቸው። ለረጅም ርቀት ሩጫ እያንዳንዷ ተጨማሪ ክብደት እርግማን ናቸው። እናም ፊሊፕስ በትልቅ ውድድር ላይ ምናልባትም ከመጀመሪያው ተሰናባች የመሆን እጣው ሊደርሰው ይችላል። በተመሳሳይ ኢልጅሮድ በታሪክ ከታዩ ምርጥ ሯጮች መካከል አንዱ ሊሆን ይችላል። እንደ ዋናተኛ ግን የኦሎምፒክ ተሳታፊ ለመሆን ቀላል አይሆንለትም። ከ1976 ጀምሮ በወንዶች 1500 ሜትር ውድድር የኦሎምፒክ አሸናፊ የሆኑ አትሌቶች አማካዩ ቁመት 5 ጫማ 10 ኢንች ነው። የ100 ሜትር የወንዶች የነፃ ዋና ኦሎምፒክ አሸናፊዎች አማካኝነት ቁመት ደግሞ 6 ጫማ ከ4 ኢንች ነው። ዋናተኞች በውሃ ውስጥ እንደ ልብ ለመሳብ ይቻላቸው ዘንድ ረዥም ቁመት፣ ረዥም ጀርባና ረዣዥም ክንዶች ያሏቸው ቢሆኑ ይመረጣል። እናም ኢልጅሮድ በዋናው ሊወዳደር ቢፈልግ ወደ ገንዳው ከመግባቱ በፊት ተሸናፊ ሊሆን ይችላል። የስኬታማነት ዕድልን ከፍ ለማድረግ የሚያስችለው ሚስጥር ትክክለኛው የውድድር መስክ መምረጥ ነው። ይህም በስፖርቱና በንግዱ ዓለም ላይ የሚታየውን ያህል በልማድ ለውጥም ላይ እውነትነት አለው። ልማዶችን ከተፈጥሯዊ ዝንባሌዎችና ችሎታዎቻችን ጋር በሚዛመዱበት ጊዜ ለመተግበር ቀላል፣ ይዞ ለመቀጠል ደግሞ አርኪ ይሆኑልናል። ውጤታማ ለመሆን ገንዳ ለሚካኤል ፊሊፕስ፣ ትራክ ደግሞ ለኢልጉሮጅ እንደሆኑለት ሁሉ አንተም እድል ላንተ የምታደላበትን ጨዋታ መርህ መርጠህ መጫወት ይኖርብሃል። ይህንን ስትራቴጂ ለመቀበልና ለመተግበር ሰዎች ከተለያዩ ችሎታዎች ጋር የመወለዳቸው ቀላል እውነትነት መቀበል ይጠይቃል። አንዳንድ ሰዎች ስለዚህ እውነታ መወያየት አይወዱም። በመጀመሪያ ሲታይ ዘረመላዊ ስሪቶች የማይለወጡ ስለሚመስሉ አንተ ስለማትቆጣጠራቸው ነገሮች ማውራት የሚያስደስት ነገር ይመስልሃል። በተጨማሪም እንደ ስነ ህይወታዊ ወሳኝነት ያሉ ሐረጎች የተወሰኑ ግለሰቦች የስኬት ሌሎች ደግሞ የውድቀት ዕጣ ፈንታ አላቸው የሚለው ሐሳብ እውነት ነው የሚለው አዝማሚያ አላቸው። ይህ ግን ዘረመሎች በባህሪያችን ላይ ስለሚያሳድሩት ተጽዕኖ የተዛባ እይታ ያለበት አስተሳሰብ ነው። የዘረመሎች ጥንካሬዎች ድክመቶቻቸውም ጭምር ነው። ዘረመሎች በቀላሉ ሊለወጡ አይችልም። ይህ ማለት ደግሞ ምቹ በሆኑ ሁኔታዎች ውስጥ ትልቅ ጥቅምን ሲያገኙ፣ ምቹ ባልሆነ ሁኔታ ውስጥ ደግሞ ከባድ ጉዳት ያስከትላሉ ማለት ነው። የቅርጫት ኳስ ለመጫወትና ዘለህ ጎል ለማስቆጠር ከፈለግ 7 ጫማ ቁመት ጠቃሚ ይሆናል። መደበኛ የጂምናስቲክ የአካል ብቃት እንቅስቃሴ ለመስራት ስትፈልግ ግን 7 ጫማ ቁመት እንቅፋትህ ነው።
አካባቢያችን የዘረመሎችን ተጣጣሚነትና የተፈጥሮ ተሰጥኦዎችን አጠቃቀም ይወስናል። ስለሆነም አካባቢያችን ሲቀየር ስኬታችንን የሚወስኑት ብቃቶችም እንደዚያው ይቀየራሉ። ይህ ለአካላዊ ባህሪዎች ብቻ ሳይሆን ለአእምሯዊ ባህሪዎችም እንደዚያው ነው። ስለ ልማዶችና ስለ ሰው ልጅ ባህሪያት ብትጠይቁኝ ብዙ ነገሮች ማለት የሚችል ጎበዝ ሰው ነኝ። ስለ ሹራብ ስራ፣ ስለ ሮኬት ማስወንጨፍ ወይም ስለ ጊታር አጨዋወት ብትጠይቁኝ ግን ብዙም አይደለሁም። ብቃት ሁልጊዜም በአውድ ሁኔታ ላይ የሚንጠለጠል ጥገኛ ነው። በየትኛውም ዘርፍ የላቁ ውጤቶችን ያስመዘገቡ ሰዎች በደንብ የሰለጠኑ ሰዎች ብቻ ሳይሆኑ ለስራቸውም ተስማሚ የሆኑ ሰዎች ጭምር ናቸው። እውነተኛ ታላቅነትን ከፈለግ ለመሆን ትክክለኛውን የትኩረት ቦታህን መምረጥ ወሳኝ የሚሆነውም ለዚህ ነው። በአጭሩ ዘረመሎች እጣ ፈንታ አይወስኑም፣ የዕድልህን አካባቢዎች ግን ይወስናሉ። ሐኪም ጋቦር ማቲ እንዳለው ዘረመሎች አስቀድሞ ሊያጋልጡህ ይችላሉ፣ አስቀድሞ ሊወስኑልህ ግን አይችሉም። ዘረመሎች አስቀድመው ወደ ስኬት አቅጣጫ ያጋልጡህ ቦታ ልማዶች አርኪ ሊሆኑበት የማይችሉት ቦታ ነው። ምኞት ከችሎታህ ጋር ለማጣጣም ዋናው ቁልፍ ጥረትህን ወደሚያስደስቱህ እና ከተፈጥሯዊ ችሎታዎች ጋር ወደሚዛመዱ አካባቢዎች መምራት ነው። ይህ አንድ ግልጽ የሆነ ጥያቄ ሊያነሳ ይችላል። እድሎች በእኔ በኩል መሆናቸው እንዴት ማወቅ እችላለሁ? ለእኔ ትክክል የሆኑ እድሎችን እና ልማዶችን እንዴት መለየት እችላለሁ? ለእነዚህ ጥያቄዎች መልስ ለማግኘት የምናደርገው የመጀመሪያ ነገር ስብዕና ፐርሰናሊቲን መረዳት ነው። ስብዕና በልማድ ላይ ስለሚያሳድረው ተጽዕኖ። ከእያንዳንዶቹ ልማዶች ስር ዘረመሎችህ አሉ። በእያንዳንዷ ባህሪህ ውስጥም እንደዚያው። ዘረመሎችህ ቴሌቪዥን መመልከትን ከምታጠፋቸው ሰዓታት ጀምሮ እስከ የማግባትና የመፍታት እድሎችና ከዚያም አልፎ በአደንዛዥ እጽ ወይም በአልኮል ሱሰኛ ከመሆን ዝንባሌዎች ድረስ በሁሉም ነገሮች ላይ ተጽዕኖ እንደሚያሳድሩ ታይቷል። በባለስልጣን ፊት የሚኖርህን ታዛዥነት ወይም አመፀኛነት፣ አስጨናቂ ክስተቶች ላይ ያለህ ተጋላጭ ወይም ተጋፋጭነት እና እንደ ኮንሰርት ያሉ የስሜት ተግባራት የሚማርኩህ ወይም የሚያሰለቹህ አይነት ሰው መሆንህ የሚወስን ጠንካራ የዘረመል ክፍል አለ። በለንደን የኪንግ ኮሌጅ የዘረመላዊ ስነ ባህሪ ተመራማሪ የሆነችው ሮበርት ፕሎሚን እንደነገረችን አሁን ባህሪዎቻችን የዘረመላዊ ይዞታ ያላቸው መሆን አለመሆናቸውን ለማረጋገጥ የምናደርጋቸውን ምርምሮች ያቆምንበት ጊዜ ነው። ምክንያቱም የዘረመል ተጽዕኖ የሚታይበት አንድ ባህሪ የለምና። ልዩ የሆነ የዘረመላዊ ባህሪያትን በአንድ ላይ ሆነው ወደ አንድ የተወሰነ ስብዕና ይመሩሃል። ስብዕና ከሁኔታ ሁኔታ የሚቀያየር የባህሪዎች ስብስብ ነው። በስብዕና ባህሪያት ላይ በደንብ የተረጋገጠው ሳይንቲስታዊ ትንታኔ 5 ትልልቅ በመባል ይታወቃል። ይህ ትንታኔ ስብዕናዊ ባህሪያትን በ5 የባህሪ ጎራዎች ይከፍላቸዋል። እነዚህም የሚከተሉት ናቸው። አንደኛ፣ ለተሞክሮ ዝግጁ መሆን። ሁለተኛ፣ ጥንቁቅነት። ሶስተኛ፣ ተግባቢነት። አራተኛ፣ ስምምነት። አምስተኛ፣ ኒውሮስቲዝም። እነዚህ 5 ባህሪዎች ስነ ህይወታዊ መሰረቶች አሏቸው። ትኩረት ሳቢነት ለምሳሌ ከውልደት ጀምሮ ሊታይ ይችላል። ሳይንቲስቶች በህፃናት መዋያ አካባቢ ከፍተኛ ድምፅ ሲለቁ አንዳንድ ህፃናት ፊታቸውን ወደ ድምፁ ሲያዞሩ፣ ሌሎች ደግሞ ፊታቸውን ከድምፁ ወደ ተቃራኒ አቅጣጫ ያዞራሉ። ተመራማሪዎቹ የእነዚህ ልጆች የህይወት ዘመን እየተከታተሉ ሲመረምሩ እንዳዩት ፊታቸውን ወደ ጩኸቱ የሚያዞሩት ህፃናት ምናልባት ተግባቢዎች ሆነው ሲያድጉ፣ ፊታቸውን ከድምፁ ያሸሹት ህፃናት ደግሞ ጭምቶች የመሆን እድላቸው ከፍ ያለ ነው። በስምምነት ከፍተኛ ችሎታ ያላቸው ሰዎች ደግ፣ አሳቢና ሞቅ ያሉ ናቸው። በተጨማሪም እንደዚህ አይነት ሰዎች ለማህበራዊ ትስስር ወሳኝ ሚና ያለውና የኦክሲቶሲን ሆርሞን መጠናቸው ከፍ ያለ ነው። ከዚህም አልፎ ከፍተኛ የማመን ስሜት ያላቸውና እንደ ተፈጥሯዊ አነቃቂ የማገልገል ችሎታ ያላቸው ይሆናሉ። ከነዚህ ባህሪያት በመነሳት የኦክሲቶሲን መጠኑ ከፍተኛ የሆነ ሰው እንደ ምስጋና ማስታወሻዎችን መጻፍና ማህበራዊ ዝግጅቶችን ማደራጀት ወዳሉ ልማዶች ሊያዘነብል እንደሚችል በቀላሉ መገመት ትችላለህ። ኒውሮስቲዝም ደግሞ እንመልከት። ኒውሮስቲዝም በሁሉም ሰዎች ዘንድ በተለያዩ መጠኖች የምናገኘው የስብዕና ባህሪ ነው። ከፍተኛ የኒውሮስቲዝም መጠን ያለባቸው ሰዎች ከሌሎች ሰዎች በበለጠ የመጨነቅና የመፍራት ዝንባሌ አላቸው። ይህ ባህሪ የአደጋ ምልክቶችን የማሳወቅ ኃላፊነትን ካለበትና አሜጋ ከሚባለው የአእምሮ ክፍል ከፍተኛ ስስት ጋር የተገናኘ ነው። በሌላ አገላለጽ በአካባቢያችን ውስጥ ላሉ አሉታዊ ምልክቶች በጣም ስሜታዊ የሆኑ ሰዎች ከፍተኛ ኒውሮስቲዝም ያላቸው ናቸው ማለት ይቻላል። ልማዶችን የሚወስኑት በስብዕናዎች ብቻ አይደለም፣ ዘረመሎችን ወደ ሆነው አቅጣጫ እንደሚመሩን ግን ጥርጥር የለውም።
ስር የሰደዱት ምርጫዎቻችን የተወሰኑ ባህሪዎቻችን ከሌሎች ሰዎች ይልቅ ለአንዳንዶቻችን ቀላል እንዲሆኑ ያደርጋሉ። ለእነዚህ ልዩነቶች የጥፋተኝነት ስሜት ሊሰማህ ወይም ይቅርታ ልትጠይቅ አይገባም። በእነሱ ላይ መስራት ግን ይኖርብሃል። ለምሳሌ የንቁነት መጠኑ ከፍተኛ የሆነ ሰው በተፈጥሮ የተስተካከለ የመሆን እድሉ ዝቅተኛ ነው። ስለሆነም ይህ ሰው አካባቢን በመስራትና በጥሩ ልማዶች ላይ በከፍተኛ ሁኔታ መንጠልጠል ይኖርበታል። ለስብዕና የሚሰሩ ልምዶችን መገንባት አለብህ የሚለው የዚህ ውይይት ፍሬ ነገር ነው። ሰዎች ጂም ውስጥ ክብደታቸውን መቀነስ ሊፈልጉ ይችላሉ። ላንተ ደስ የሚልህ የእግር ጉዞ በማድረግ ክብደት መቀነስ ከሆነ እሱን ተጠቀም። የበለጠ ለማንበብ ከፈለግ ልቦለዶች ይልቅ ሞቅ ያሉ የፍቅር መጽሐፎችን በመምረጥህ ሀፍረት ሳይሰማህ የሚያስደስትህን ማንኛውም ነገር አንብብ። ሰዎች እንድትገነባ የሚነግሩህን ልማዶች መገንባት አያስፈልግህም። በሌሎች ዘንድ ታዋቂ የሆነው ልማድ ሳይሆን ለአንተ ተስማሚ የሆነውን ልማድ ምረጥ። እያንዳንዷ ልማድ ደስታንና እርካታን ሊያመጣ የሚችል ስሪት አላት እና እሷን ፈልገህ አግኝ። ልማዶችን ይዘህ መቀጠል ትችል ዘንድ አስደሳች መሆን አለባቸው። ይህ ከአራተኛው የባህሪ ለውጥ ህግ በስተጀርባ ያለው ዋና ሀሳብ ነው። ልማዶችህን ከስብዕና ጋር ማጣመር ጥሩ ጅማሮ ነው፣ የመጨረሻ ፍጻሜ ግን አይደለም። አሁን ደግሞ ትኩረታችንን ተፈጥሯዊ ተጠቃሚነት የምናገኝባቸውን ሁኔታዎች ፈልጎ ወደ ማግኘት ዲዛይን ወደ ማድረግ እናዙር። እድሎች በአንተ እጆች ላይ የሚሆኑበትን ጨዋታ ስለማግኘት ተነሳሽነትን ዘላቂ ያለው ለማድረግ የውጤታማነት ስሜት እንዲሰማህ ለማድረግ እድሎች ከአንተ በኩል የሚሆኑበትን ጨዋታ መጫወት መማር ወሳኝ ነው። በንድፈ ሐሳብ ደረጃ በሁሉም ነገሮች መዝናናት ትችላለህ። በተግባር ግን እንደዚህ አይደለም። ምክንያቱም ወደ አንተ በቀላሉ የሚመጡ ነገሮች የበለጠ መደሰትህ እውነት ነው። በአንድ ዘርፍ ላይ ችሎታ ያላቸው ሰዎች በስራቸው የበለጠው ተወዳዳሪ የመሆን በስራቸውም የመሸለም እድላቸው ከፍተኛ ይሆናል። ሌሎች ወደ ወደቁባቸው ዘርፎች ውስጥ እድገት እያሳዩ በመሆናቸው ምክንያት የበለጠ ኃይልን ያገኛሉ፣ ለተሻለ ውጤትም ይነሳሳሉ። ይህ መልካም ዑደት ነው። ትክክለኛው ልማድ ከመረጥክ መሻሻል ቀላል ነው። የተሳሳተውን ልማድ ከመረጥክ ግን ህይወት ትግል ትሆንብሃለች። ትክክለኛውን ልማድ እንዴት እንምረጥ? የመጀመሪያ እርምጃ በሶስተኛው ህግ ውስጥ ያየነው ስልት ነው፣ ቀላል ማድረግ። ብዙ ሁኔታዎች ሰዎች የተሳሳተውን ልማድ መረጡ ማለትም በጣም ከባድ የሆነውን ልማድ መርጠዋል ማለት ይሆናል። ልማድ ቀላል በሚሆንበት መጠን ስኬታማ የመሆን እድልህ ከፍተኛ ይሆናል። ስኬታማ ስትሆን ደግሞ እርካታ ይሰማሃል። ይሁን እንጂ ልናስበው የሚገባ ሌላ ደረጃም አለ። ማሳደግና ማሻሻል እስከ ቀጠልክ ድረስ የየትኛውም አካባቢ ፈታኝነቱ እየጨመረ መሄዱ አይቀርም። በየደረጃው ለችሎታዎችህ የሚሆነውን ትክክለኛውን ጨዋታ እየተጫወትክ መሆኑን ማረጋገጥ አለብህ። ይህንን እንዴት መረዳት ትችላለህ? በጣም የተለመደው መንገድ እየደጋገሙ መሞከር ትራያል ኤንድ ኤረር ነው። በእርግጥ በዚህ ስትራቴጂ ላይ አንድ ችግር አለ። ህይወት አጭር ናት። እያንዳንዷን ሙያ ለመሞከር፣ እያንዳንዷን የትዳር አጋር ልትሆን የምትችል ሴት ለማጥናት ወይም እያንዳንዱን የሙዚቃ መሳሪያ ለመጫወት በቂ ጊዜ አይኖርህም። ደግነቱ ይህንን ችግር ለመፍታት የሚጠቅም አንድ ስልት አለ። ይህም በማጥናት በማድረግ መኖር ይባላል። የትኛውም አዲስ ተግባር ሲጀምር የጥናት ጊዜ ሊኖረው ይገባል። በግንኙነቶች ውስጥ መጠናናት ይባላል። በኮሌጆች ውስጥ ሊበራል አርትስ ተብሎ ይጠራል። በንግድ ውስጥ የተናጠል ሙከራ ስፕሊት ቴስቲንግ ይባላል። ግቡም ብዙ አማራጮችን መሞከር፣ ሰፊ ሀሳቦችን መመርመርና ሰፊ መረብን መጣል ነው። ከማጥናቱ ሂደት በኋላ ትኩረትህን ወደ ተገኙት ምርጥ መፍትሄዎች አዙር። ከዚያም በኋላ ግን አልፎ አልፎ መፈታተሽን ኤክስፐሪመንቲንግን አታቋርጥ። ትክክለኛው ሚዛን የሚጠበቀው እያሸነፍክ ወይም እየተሸነፍክ በመሆንህ ምጣኔ ላይ ነው። በዚህ ጊዜ እያሸነፍክ ከሆነ መጠቀምህን ቀጥል። ተጠቀም። በዚህ ሰዓት እየተሸነፍክ ከሆነ ግን ማጥናትህን ቀጥል። አጥና። በረጅም ሂደት ውስጥ ከ80 እስከ 90 በመቶ ጥሩ ውጤቶችን የሚያመጣ በሚመስል ስልት ላይ በመጠቀም ቀሪውን ከ10 እስከ 20 በመቶ እያጠኑ መስራት ውጤታማው መንገድ ነው። ጉግል ሰራተኞቹን ከሳምንቱ የሥራ ሰዓታቸው ውስጥ 80 በመቶ የሚሆነውን መደበኛ ስራቸው ላይ 20 በመቶ የሚሆነውን ደግሞ እነሱ በመረጧቸው ፕሮጀክቶች ላይ እንዲያውሉ ያደርጋቸዋል። ይህም እንደ አድስወርድስ እና ጂሜል ያሉ ግዙፍ ምርቶች እንዲፈጠሩ ምክንያት ሆኗል። ይህ ስልት እንዳለ ጊዜ የሚወስን ነው። እንደ ጀማሪዎች ብዙ ጊዜ ካለህ ሰፊ ጊዜ ወስዶ ማጥናት የበለጠ ትርጉም ይሰጣል። ምክንያቱም አንድ ጊዜ ትክክለኛውን መንገድ ካገኘኸው ከዚያ በኋላ እሱን እየተጠቀምክ ለመኖር ብዙ ጊዜ ይኖርሃል። ብዙ ጥናቶች እያደረግክ በሄድክበት ቁጥር ትኩረትህን ወደሚያስደስቱ ልማዶችና አካባቢዎች ለማጥበብ ትችል ዘንድ ለራስህ ልትጠይቀው የሚገቡ በርካታ ጥያቄዎችን ታገኛለህ። ምሳሌዎችን የምንመልከት። ለእኔ ጨዋታ፣ ለሌሎች ግን ስራ የሆነ ነገር ምንድን ነው?
ለአንድ ተግባር የተሰራህ ስለመሆንህ ምልክቱ ስራውን መውደድ አለመውደድህ ሳይሆን የስራው ህመም ከአብዛኞቹ ሰዎች በተሻለ ማስተናገድ መቻልህ ነው። ሌሎች ሰዎች ሲያጉረመርሙ አንተ ራስህን የምታስደስተው መቼ ነው? ሌሎች ከሚያስቃቸው ያነሰ አንተን የሚያሰቃይህ ስራ እንድትሰራው የተፈጠርክለት ስራ ነው። የጊዜ መስመሬን እንዳጣ የሚያደርገኝ ነገር ምንድን ነው? ፍሰት ወይም ፍለው የተቀየረው ዓለም ስልቶች የተወውን ስራ፣ አንተ ግን በእጅህ ያለውን ስራ በትኩረት ይዘህ ስትቀጥል የምትገባበት የአእምሮ ሁኔታ ነው። ይህ አትሌቶችና ተዋንያኖች ዞናቸው ውስጥ ሲኖሩ የሚያገኙት የደስታና የከፍተኛ አፈጻጸም ተሞክሮ ነው። የፍሰት ሁኔታ ውስጥ ገብቶ በተወሰነ ደረጃም እንኳ ቢሆን እርካታን አለማግኘት የሚቻል አይደለም። ከመደበኛ ሰው የበለጠ ውጤት ማግኘት የምትችልባቸው ቦታዎች የት ናቸው? እኛ ሁልጊዜ ራሳችንን በአካባቢያችን ካሉ ሰዎች ጋር እናወዳድራለን። አንድ ባህሪ ለእኛ የሚያስደስተን የሚሆንልን ውድድሩ ለእኛ የሚያደላ ሲሆን ነው። በjamesclear.com ላይ መጻፍ ሲጀምር የኢሜይል ተከታዮቼ ቁጥር በከፍተኛ ፍጥነት አደገ። እኔ የሰራሁት ስላለሁት ነገር እርግጠኛ አልነበርኩም። የስራዎቼ ውጤቶች ባልደረቦቼ የስራ ውጤቶቼን ቀድመው ሊመጡ መሆኑን ግን መረዳት ችያለሁ። ይህ ደግሞ መጻፌን በትጋት እንድቀጥል ያነሳሳኝ ነበር። በተፈጥሮ ምን ወደ እኔ ይመጣል? ለትንሽ ጊዜ የምታውቀውን ሁሉ እርሳው። ህብረተሰቡ የነገረህን ተወው። ሌሎች ከአንተ የሚጠብቁትን ችላ በለው። ወደ ራስ ውስጥ ተመልከትና ለእኔ ተፈጥሯዊ ስሜት ምን አይነት ስሜት ነው? መቼ ነው በህይወት እንዳለሁ የተሰማኝ? እውነተኛው እኔ እንደሆንክ የተሰማኝ መቼ ነው? የሚሉ ጥያቄዎችን ለራስህ ጠይቅ። ራስህን መፈረጅ ወይም ሌሎችን ማስደሰት አይኑር። ራስህን መተቸት የሚሆኑ ውሳኔዎችን የማጤን ጥንቃቄም እንዲሁ። ያለውን ነገር ማጣጣም ብቻ። በዚህ ሂደት ውስጥ አልፈህ እውነተኛና ትክክለኛ ስሜት የሚሰማህ ከሆነ ወደ ትክክለኛው አቅጣጫ እየሄድክ ነው። እውነቱን ለመናገር ይህ ሂደት በተወሰነ መልኩ እድል ነው። ፌልፕስና ጉጅሮ በህብረተሰቡ ዘንድ ከፍተኛ ዋጋ ከሚሰጣቸውና ብዙም ከማይገኙ ችሎታዎች ጋር መወለዳቸውና ለእነዚያ ችሎታዎች ተስማሚ በሆኑ አካባቢዎች ውስጥ መኖራቸው እድለኛነታቸው ነው። ሁላችንም በዚህች ፕላኔት ላይ ያለን ጊዜ ውስን ነው። ከመካከላችን ውጤታማ የሚሆኑት ሰዎች ጠንክረው የሚሰሩ ብቻ አይደሉም፣ ከመልካም አጋጣሚዎች ጋር የመገጣጠም እድልን ያገኙም ጭምር እንጂ። ይህንን ለእድል መተው ባትፈልግስ? እድሎች በአንተ በኩል የሆኑበትን ጨዋታ ማግኘት ካልቻልክ አንተ ራስህ የሚመችን ጨዋታ ፍጠር። ከዲልበርት በስተጀርባ ያለው የካርቱን ባለሙያ ስኮት አዳምስ እንዳለው እያንዳንዱ ሰው በትንሽ ጥረት ቢያንስ 25 በመቶ ከሚሆኑት ውጤታማዎች መካከል መሆን የሚችልባቸው ጥቂት አካባቢዎች አሉ። እነዚህ እንደ ምሳሌ ብንወስድ ከአብዛኞቹ ሰዎች በተሻለ ሁኔታ መሳል እችላለሁ፣ ነገር ግን አርቲስት አይደለሁም። በተመሳሳይ ሁኔታ ከአማካኝ የመድረክ ቀልደኞች በላይ ማሳቅ አልችልም። ከአብዛኛው መደበኛ ሰዎች በተሻለ ግን አስቂኝ ነኝ። አስደናቂው ነገር ጥቂት ሰዎች በደንብ መሳልና ቀልዶችን መጻፍ መቻላቸው ነው። እኔ የማደርገውን ነገር ብዙም ያልተለመደ ያደረገው የሁለቱም ጥምረት ነው። የቢዝነስ ሁኔታዬን ሲጨምርበት ደግሞ ብዙ የካርቱን ባለሙያዎች ሳይኖሩበት ሊረዱት የሚሹት ርዕስ አለኝ። የተሻልክ በመሆን ማሸነፍ ካቃተህ ልዩ በመሆን ማሸነፍ ሞክር። ክህሎቶችህን በማጣመር የፉክክር ደረጃ ትቀንሳለህ። ይህ ደግሞ ጎልቶ መውጣትን ቀላል ያደርግልሃል። ሕጉን እንደገና በመጻፍ የዘረመልን ጠቃሚነት ወይም የብዙ ዓመታት ልምምድ ጥቅም ማሳነስ ትችላለህ። ጥሩ ተጫዋቾች ሌሎችን በሚጫወቱበት ጨዋታ ላይ ለማሸነፍ ጠንክሮ ይሰራል። ታላቅ ተጫዋቾች ግን ጥንካሬውን የሚያጎላና ድክመቱን የሚያስወግድ አዲስ ጨዋታ ይፈጥራል። በኮሌጅ ውስጥ ባዮሜካኒክስ ሜጀር እንዲሆን አደረጉ። ይህ የፊዚክስ፣ ኬሚስትሪ፣ የባዮሎጂ እና የአናቶሚ ጥምረት ነው። ከፍተኛ የፊዚክስ ወይም የባዮሎጂ ባለሙያዎች መካከል ጎልቶ ለመውጣት ችሎታው ስለሌለኝ የራሴን ጨዋታ ፈጠርኩ። ይህ ለእኔ የሚመች በመሆኑ የምወስደው የምፈልጋቸውን ኮርሶች ብቻ ነበር። እናም ማጥናት ብዙም አስፈላጊ ያልሆነ ነገር ሆኖ ተሰማኝ። ራሴን ከሌሎች ሰዎች ጋር የማወዳደር ወጥመድን ለማስወገድም ቀላል ነበር። ከሁሉም በላይ ደግሞ ተመሳሳይ ትምህርቶችም ጥምረት ያለውን ኮርስ የሚወስድ ማንም ሰው ስለሌለ ማን የተሻሉ ወይም የከፉ ናቸው ሊል ይችላል። በአንድ ዘርፍ ሊቅ መሆን የዘረመልን ጄኔቲክስ መጥፎ ዕድል ለማሸነፍ ትልቅ መሳሪያ ነው። አንድ የተወሰነ ችሎታ በደንብ ባዳበርነው ቁጥር ሌሎች ከአንተ ጋር ለመወዳደር የበለጠ ከባድ እየሆነባቸው ይሄዳል። በዚህ መንገድ በተፈጥሮ የተሰጠህን ሰው ባትሆንም እንኳ በጣም ጠባብ ምድብ ካታጎሪ ውስጥ ብቻ የተሻልክ በመሆን ማሸነፍ ትችላለህ። የፈላ ውሃ ድንችን ሲያለሰልስ እንቁላልን ግን ያጠነክረዋል። አንተ ድንች ወይም እንቁላል መሆንህን መምረጥ አትችልም።
ጠንካራ ወይም ለስላሳ ሊያደርጉህ የሚችል ጨዋታ ውስጥ ለመጫወት መወሰን ግን ትችላለህ። ምቹ የሆነ አካባቢ ማግኘት ካልቻልክ እድል በአንተ በተቃራኒ የሆነችበትን ሁኔታ ከአንተ ጎን ወደ ሆነችበት ሁኔታ መለወጥ ትችላለህ። የዘረመልን ጠቃሚነት አሟጦ ስለመጠቀም። ዘረመሎቻችን የከባድ ስራ አስፈላጊነትን ያብራሩልናል እንጂ አያስወግዱልንም። ዘረመሎቻችን ጠንክረን መስራት ያለብንን ጉዳዮች ይነግሮናል። አንድ ጊዜ ጥንካሬዎቻችንን ከለየን ጊዜያችንን እና ጉልበታችንን የት ማጥፋት እንዳለብን እናውቃለን። የትኞቹን አይነቶች ጥሩ አጋጣሚዎች መፈለግና የትኞቹን መሰናክሎች ማስወገድ እንዳለብንም እንረዳለን። ተፈጥሯችንን በተረዳነው መጠን ስልቶቻችንም የተሻሉ ይሆናሉ። ስነ ህይወታዊ ልዩነቶች ልዩነት ይፈጥራሉ። እንደዚያም ሆኖ ግን ራስህን ከሌላ ሰው ጋር ከማወዳደር ይልቅ አቅምህን እየተጠቀምክ መሆንህ ላይ ማተኮር የበለጠ ፍሬያማ ነው። ለማንኛውም የተወሰነ ችሎታ ተፈጥሯዊ ውስን የመኖሩን እውነታ ማወቅ የአቅሞች ጣሪያ ላይ ከመድረሱ ጋር ምንም ግንኙነት የለውም። ከዚህ በተጨማሪም አንተ ስራውን የማትሰራ ከሆነ ዘረመሎች ስኬታማ ሊያደርጉህ አይችሉም። የምታደንቃቸውን ሰዎች ያህል እስክትሰራ ድረስ የሌሎችን ስኬት እንደ እድል አታብራራ። ለማጠቃለል ያህል ልምዶችህ በረጅም ጊዜ ሂደት ውስጥ የሚያስደስቱ ሆነው እንዲቀጥሉ ማድረግ የሚያስችሉህ መንገዶች መካከል አንዱ ከአንተ ስብዕናና ክህሎት ጋር የሚስማሙ ባህሪዎችን መምረጥ ነው። በቀላሉ የሆኑልህን ነገሮች ላይ ጠንክረህ ስራ። ማጠቃለያ፣ የስኬታማነት እድሎችን ከፍ የማድረጊያው ሚስጥር ትክክለኛውን የውድድር መስክ መምረጥ ነው። ትክክለኛውን ልማድ በመምረጥ በቀላሉ እደግ። የተሳሳተውን ልማድ ከመረጥክ ግን ህይወትህ ትግል ትሆንብሃለች። ዘረመሎች በቀላሉ ሊለወጡ አይችሉም። ስለሆነም በተመቻቸ ሁኔታ ውስጥ ትልቅ ጥቅምን፣ ባልተመቻቸ ሁኔታ ውስጥ ደግሞ ከባድ ጉዳትን ያመጣሉ። ከተፈጥሯዊ ችሎታዎች ጋር ሲስማሙ ልምዶች ቀላል ናቸው። ከአንተ ጋር የሚስማሙ ልምዶችን ምረጥ። ለጥንካሬህ የሚስማማ ጨዋታ ተጫወት። ለአንተም የሚስማማ ጨዋታ ማግኘት ካልቻልክ አንተው ፍጠር። ዘረመሎች የጠንክሮ መስራትን አስፈላጊነት ያብራራሉ እንጂ አይወስኑም። ጠንክረህ መስራት ያለብህ ስራንም ይነግሩሃል። የጎልዲሎክስ ህግ። በህይወትና በስራ ውስጥ ተነሳሽነትን ይዞ መቀጠል። ዲዝኒላንድ በ1955 በአናሄም ካሊፎርኒያ በተመሰረተ በጥቂት ወራት ውስጥ አንድ የ10 ዓመት ልጅ ወደ ቢሮ ገብቶ ስራ እንዲሰጡት ጠየቃቸው። በዚያ ጊዜ የነበረው የአሰሪና ሰራተኛ ህግ አይከለክልም ነበርና የመጀመሪያ መጽሐፎችን እንዲሸጥና በእያንዳንዷ መጽሐፍ $0.5 እንዲያገኝ ያደረጉት። በአንድ ዓመት ውስጥ ይህ ልጅ ወደ ዲዝኒ ማጂክ ማዕከል ተዘዋውሮ እንዲሰራ ተደረገ። እዚህ ነበር በርካታ ብልጠቶችን ከነባር ሰራተኞች የተማረው። ቀልድ መናገርን መለማመድ የጀመረው እዚያው ነበር። ብዙም ሳይቆይ መተወን የሚወደው ነገር መሆኑን አወቀ። ኮሜዲያን የመሆኑ ውጥኑም ያስቀመጠው እዚህ ነው። በልጅነት ዕድሜው በሎስ አንጀለስ አካባቢ በነበሩ አንዳንድ ትናንሽ ክበቦች ውስጥ የኮሜዲያንነት ስራዎች መሞከር ጀመረ። የሚሰራባቸው ቤቶች ውስጥ የሚኖሩ ተስተናጋጆች በቁጥር ትንሽ፣ እሱ መድረክ ላይ የሚቆይበት ጊዜም አጭር ነበሩ። ይባስ ብለው የክለቦቹ የሚኖሩት ሰዎች በመጠጥና በጨዋታ የተወሰዱ ስለሆኑ ብዙም ትኩረት አይሰጡትም ነበር። እንዲያውም አንድ ቀን በባዶ ክለብ ውስጥ ስራውን እንዳቀረበም ይናገራል። እድገቱ አመርቂ የሚባል አይደለም። መሻሻሎችን እያመጣ መሆኑ ግን የማይካድ ነገር ነው። ሲጀምር አካባቢ ይሰራቸው የነበሩ ስራዎች የ2 ደቂቃ አካባቢ ነበሩ። ከዓመት በኋላ የ5 ደቂቃ ገደማ ስራዎችን ማቅረብ ጀመረ። ከጥቂት ዓመታት በኋላ ደግሞ የ10 ደቂቃ አሳደጋቸው። 19 ዓመቱ ላይ ሲደርስ በሳምንቱ ለ20 ደቂቃዎች ያህል እየሰራ ነበር። ይህችን 20 ደቂቃ ለመጨረስ እንዲችል ፕሮግራሙ እንዲረዝምለት 3 ግጥሞችን ማንበብ ነበረበት። በመለማመድ ሂደት 10 ዓመታትን ፈጀ። ከዚያ ደግሞ የቴሌቪዥን ፕሮግራም ጸሐፊነት ሥራ ጀመረ። ቀስ በቀስ ደግሞ የራሱን የቴሌቪዥን ሾው ጀመረ። በ1970ዎቹ አጋማሽ በዘ ቱናይት ሾው እና በሳተርዴይ ናይት ላይቭ ላይ በተደጋጋሚ የሚቀርብ እንግዳ ሆነ። በስተመጨረሻ ከ15 ዓመት ገደማ ድካም በኋላ ይህ ሰው ዝነኛ መሆን ቻለ። 60 ከተሞችን በ63 ቀናት ውስጥ፣ 72 ከተሞችን በ80 ቀናት ውስጥ፣ ከዚያ ደግሞ 85 ከተሞችን በ90 ቀኖች እየተዘዋወረ ስራዎችን አቀረበ። በኦሃዮ በነበረው ፕሮግራም ላይ 18695 ሰዎች ታድመውለታል። በኒውዮርክ ለነበረው የ3 ቀናት ፕሮግራም ደግሞ 45000 ቲኬቶች ተሽጠዋል። ዘርፉን በከፍተኛ ደረጃ በመቆጣጠር ከምንጊዜም ውጤታማ ኮሜዲያን መካከል አንዱ መሆን ቻለ። ይህ ሰው ስቲቭ ማርቲን ነው። ይህ የማርቲን ታሪክ አንድ ሰው ልማዱን ለምን ያህል ጊዜ በጽናት ማስቀጠል እንዳለበት ትልቅ ማሳያ መሆን የሚችል ታሪክ ነው። ኮሜዲያንነት ለአይን አፋሮች አይደለም። መድረክ ላይ ወጥቶ የኮሜዲያንነት ስራን እየሰሩ የአንድንም ሰው ሳቅ እንዳለማግኘት ያለ አሰቃቂ ሁኔታን ማሰብ አይቻልም። ስቲቭ ማርቲን ግን ይህን ሁኔታ ለ18 ዓመታት በየሳምንቱ ተጋፍጦታል። እሱ ራሱ እንዳለው 10 ዓመታት በትምህርት፣ 4 ዓመታት በማሻሻል፣
ሌሎቹም 4 ዓመታት ደግሞ በስኬት የኖረባቸው ናቸው። ብዙ ሰዎች ተነሳሽነታቸውን ላለማጣት መታገል ተራራ መግፋት ሆኖባቸው በሚኖሩበት ሁኔታ ውስጥ እንደ ማርቲን ያሉ ሰዎች ልማዳቸውን ይዘው ይህን ያህል ርቀት መጓዝ የቻሉት ለምንድን ነው? በጥቂት ጊዜ ውስጥ ጥለውን ከሚበኑ ልማዶች ይልቅ እኛን ወደምንፈልገው ቦታ የሚያደርሱን ጽኑ ልማዶች እንዴት እንገንባ? በዚህ ረገድ ልንማራቸው የሚገቡ በርካታ ነገሮች ገና የሚቀየሩ ቢሆንም ጠቃሚነቱ የተረጋገጠ አንድ ስልት ግን አለ። ይህም ተነሳሽነትን ይዞ ለመቀጠል መሆን የምንችለውን ጫፍ ላይ ለመድረስ ማድረግ ያለብን ነገር ሊታለፉ በሚችሉ ፈተናዎች ላይ መስራት ነው የሚል ነው። የሰው ልጅ አእምሮ መፈተንን ይወዳል። ይህ የሚሆነው ግን ትርፍ ልናገኝበት የምንችለው ከባድነት ዞን ኦፕቲማል ዞን ኦፍ ዲፊካልቲ ውስጥ ከሆነ ብቻ ነው። ቴኒስ መጫወት የምትወድ ሰው ሆነ ከ4 ዓመት ልጅ ጋር ብትጫወት ቶሎ ይሰለችሃል። ምክንያቱም በጣም ቀላል ነገር ነው እያደረክ ያለው። ሁሉንም ዙሮች ታሸንፋለህ። በተቃራኒው ደግሞ ከሮጀር ፌዴረር ወይም ከሴሬና ዊሊያምስ ጋር ብትጫወት ተነሳሽነቱ ወዲያውኑ ይከስማል። ምክንያቱም ጨዋታው ፍጹም ከባድ ይሆንብሃል። አሁን ደግሞ በአንተ ችሎታ አቅራቢያ ካለ ሰው ጋር ቴኒስ መጫወትን አስበው። ብዙ ጨዋታዎችን ብትጫወት የተወሰኑትን ታሸንፋለህ፣ የተወሰኑትን ደግሞ ትሸነፋለህ። በተገቢው ሁኔታ ተዘጋጅተህ ከተጫወትክ ጥሩ የማሸነፍ ዕድል ይኖርሃል። ትኩረትህን ሰበብ ስታደርግና የሐሳብ መሰረቅን ስታስወግድ ራስህን በጀመርከው ሥራ ውስጥ በሙሉ አቅምህ ሰጥሞ ታገኘዋለህ። ይህ ሊታለፍ የሚችል ፈተና ክብደት ጀስት ማኔጀብል ዲፊካልቲ ነው። በተጨማሪም የጎልዲሎክ ሕግ አይነተኛ ምሳሌ። የጎልዲሎክ ሕግ የሚለው እንዲህ ነው። የሰው ልጅ ተነሳሽነቱ ጫፍ ላይ የሚደርሰው አሁን ባለው የችሎታ ጠርዝ አካባቢ ነው። በጣም ከባድ ያልሆኑ በጣምም ቀላል ያልሆኑ መካከለኛ ነገሮች ላይ። የማርቲን ታሪክ የጎልዲሎክ ሕግ ተግባራዊነት አይነተኛ ምሳሌ ነው። ማርቲን በየዓመቱ የኮሜዲ ስራውን ያሳድግ ነበር፣ ግን በ1 ወይም በ2 ደቂቃ ብቻ ነው። እሱ ሁል ጊዜም አዳዲስ ነገሮችን እየጨመረ ነው። በዚያው ልክ እንደሚያስቁ የተረጋገጡትን ጥቂት ቀልዶች ይዞ ነበር የሚቀጥለው። በሙከራው እንዲቀጥል የሚያደርጉት በቂ ድሎች፣ ጠንክሮ እንዲሰራ የሚያደርጉት ደግሞ ስህተቶች ነበሩ። አንድን አዲስ ልማድ ስትጀምር ሁኔታዎች ከባድ በሚሆኑበት ሁኔታም ውስጥ ጥረትህን ለመቀጠል ያስችልህ ዘንድ ባህሪውን በቻልከው መጠን ቀለል ማድረግ አለብህ። ይህ ሶስተኛው የባህሪ ለውጥ ሕግ ስናይ ያነሳነው ነጥብ ነው። አንድ ጊዜ ልማድ ከተፈጠረ በኋላ ግን በመጠኑም ወደፊት ማራመድ ጠቃሚ ነው። እነዚህ ትናንሽ መሻሻሎችና አዳዲስ ተግዳሮቶች በሙከራችን ላይ እንድንቆይ ያደርጉናል። በዚህ መሃል የጎልዶሊክ ዞን ውስጥ ስትገባ ውጤት የምታመጣበት ሁኔታ ውስጥ ትገባለህ። ሳይንቲስቶች ይህንን ውጤት ልናመጣበት የምንችልበት ደረጃ ላይ የመሆን ስሜት ሊያጠኑና በቁጥር ሊገልጹት ሞክረው ነበር። በጥናታቸው እንዳረጋገጡት አንድ ሰው እዚህ ደረጃ ላይ የሚደርሰው አሁን ካለው ችሎታ በ4% አካባቢ ከፍ ሲል ነው። በእውነተኛው ዓለም ይህን ስሜት በቁጥር መግለጽ ቀላል አይደለም። በጎልዶሊክ ሕግ መሰረታዊ ሐሳብ ግን ጸንቶ ይኖራል። ልንወጣው የምንችለው ሁኔታ ውስጥ መኖር ተነሳሽነታችንን ይዘን እንድንቀጥል ይረዳናል። መሻሻል በቋፍ የተቀመጠ ነገርን ይፈልጋል። ተነሳሽነትን በሚያስቀጥል ሁኔታ ለውጥ እያመጣህ እያለ ወደ ውጤት ኮሪደሩ የሚገፉን ተግዳሮቶች መፈለግ አለብህ። ባህሪዎች ሳቢና ማራኪ የሆኑ ዘንድ ሁልጊዜም አዲስ መሆን አለባቸው። ሁልጊዜም በአንድ አይነት ባህሪያት መቀጠል አሰልቺ ነው። መሰልቸት ደግሞ ወደ መሻሻል በሚደረገው ጉዞ ውስጥ የምናገኘው ከሁሉም የበለጠ ተንኮለኛ የሆነው ገጸ ባህሪ ነው። መሰልቸትን ተቋቁሞ በትኩረት ስለመቀጠል። የቤዝቦል ህይወቴ ሲቋጭ አዲስ ስፖርትን ለመጀመር እየተማርኩ ነበር። አንድ ጊዜ ክብደትን ማንሳት ስፖርታዊ ቡድንን ተቀላቅዬ ነበር። እናም እዛ ጂም ውስጥ በነበርኩበት ወቅት አንድ ታዋቂ አሰልጣኝ ጎብኝቶን ነበር። ይህ አሰልጣኝ በአሰልጣኝነት ዘመኑ በርካታ ታላላቅ አትሌቶች ጋር ሰርቷል። የኦሎምፒክ ተወዳዳሪ ከሆኑ አትሌቶች ጋርም ጭምር። ለዚህ አሰልጣኝ ራሴን አስተዋወቅኩትና ስለ ለውጡ ሂደት መነጋገር ጀመር። በምርጥ አትሌቶችና በሌሎች ተራ ሰዎች መካከል ያለው ልዩነት ምንድን ነው ብዬ ጠየቅኩት። ብዙዎች የሚያደርጉትና ውጤታማ ሰዎች የሚያደርጓቸው ነገሮችስ ምንድን ናቸው አይነት ጥያቄ። በመጀመሪያ አንተም ልትገምታቸው የምትችላቸውን ነገሮች ዘረዘረልኝ። ዘረመል፣ እድል፣ ተሰጥኦ ወዘተ። ከዚያ ግን አንድ ያልጠበቅኩት ነገር ነገረኝ። ከሆነ ሂደት በኋላ ግን ወሳኙ ነገር በየቀኑ አንድ አይነት ሊፍት የማንሳትና ተመሳሳይ ልምድ የመስራትን አሰልችነት የሚቋቋመው ማን ነው የሚለው ይሆናል። መልሱ በጣም አስደነቀኝ፣ ምክንያቱም ይህ የሥራ ምግባርን በሌላ አተያይ የሚያይ አመለካከት ነው። ሰዎች በግባቸው ላይ ለመስራት ስለ መበርታት ሲያወሩ እንሰማለን። በስፖርቱም ይሁን በአርቱ ወይም ንግድ ዘርፍ አጥብቀህ መፈለግ አለብህ ወይም ሁሉ ነገር ላይ ጥረት ውጤት ነው አይነት አባባሎችን ሲናገሩ እንሰማለን።
በዚህም የተነሳ ተነሳሽነትና ትኩረትን ስናጣ ይደብረናል። ምክንያቱም ስኬታማ ሰዎች ጥልቀቱ በማያልቅ የጥረትና የፍላጎት ጸጋ ያላቸው እንደሆኑ እናስባለንና። ይህ አሰልጣኝ እያለኝ ያለው ነገር ግን ውጤታማ ሰዎችም ማንኛውም ሰው የሚሰማውን ያህል ተነሳሽነት የማጣት ስሜት ሊሰማቸው ይችላል ነው። ልዩነቱ እውነተኛና ውጤታማ ሰዎች ከድብርታቸው ተመንጭቀው የሚነሱባቸውን መንገዶች አጥብቀው ፈልገው የሚያገኙ መሆናቸው ነው። አንድን ነገር በደንብ ማወቅ ልምምድን ይጠይቃል። አንድን ነገር እየደጋገምክ በሄድክ ቁጥር ግን አሰልቺ ይሆንብሃል። አንድ ጊዜ የጀማሪነት ጥቅም ከተቀበልክና ምን መጠበቅ እንዳለብህ ካወቅን በኋላ ፍላጎታችን እየጠፋ መሄድ ይጀምራል። ይህ ነገር እንዲያውም አንዳንድ ጊዜ ከዚህም በላይ ፈጥኖ ሊመጣ ይችላል። ማድረግ ያለብህ ነገር የምታደርገውን ነገር ለተወሰኑ ቀናት ከተከበርክ በኋላ አንድ ቀን ቢስተጓጎል ያን ያህል ትልቅ ስሜት እንዲፈጠርብህ አለመፍቀድ ነው። ነገሮች ሁሉ በጥሩ ሁኔታ እየሄዱ አይደሉም የሚል ስሜት አይሰማህ። የአንድ ቀን ማስተጓጎል ምክንያታዊ የሚያደርጉልህ ነገሮችም አታጣም። የስኬት ትልቁ ጠላት መሰላቸት እንጂ ውድቀት አይደለም። በልማዶቻችን የምንደበረው ማስደሰታቸውን ስለሚያቆሙ ነው። ውጤቱ የሚጠበቅ ይሆናል። ልማዶቻችን ተራ የሆኑ በሄዱ ቁጥር ደግሞ አዲስነትን ለመፈለግ ስንል የለውጥ ሂደታችን አቅጣጫ መቀየር እንጀምራለን። በእርግጥም ከአንድ ነገር ወደ ሌላ ነገር ስንዘል የምንገኘው በዚህ ምክንያት ነው። በተነሳሽነት ላይ ትንሽ መጎራበጥ ሲያጋጥመን አዲስ ስልት መፈለግ እንጀምራለን። የበፊቱ ስልታችን በጥሩ ሁኔታ እየሰራ ቢሆንም ብዙ ጊዜ ልማዶቻችን የሚፈጥሩ ምርቶች ሁል ጊዜ አዳዲስ ነገሮችን የሚያመጡ ምርቶች የሆኑትም ለዚያ ነው። እንደዚህ አይነት ምርቶች ያለማቋረጥ አዳዲስ ነገሮችን እያመጡ ተነሳሽነታችንን ስለሚያድሱት ነው ልማድ እስኪሆኑብን ድረስ የምንጠቀማቸው። በስነ ልቦና ይሄ ተለዋዋጭ ሽልማት ይባላል። እነዚህ ምርቶች የሚያስገኟቸው ሽልማቶች በማይታወቅ የጊዜ ቆይታ እየተጠናከረና ተጠቃሚውን እንዲያነሳሳ እየተደረገ ይመጣል። ይህ ደግሞ ከፍተኛ የዶፓሚን መመስረትን ትውስታን በመቀስቀስ የልማድ መስረታን ያፋጥናል። ተለዋዋጭ ሽልማቶችን መቋመጥን አይፈጥሩም። ማለትም ሰዎች የማይፈልጓቸውን ሽልማቶች ወስደህ ባልተጠበቀ ሰዓት በመስጠት ሀሳባቸውን እንዲቀይሩ ተስፋ ማድረግ አትችልም። ይሁን እንጂ እነዚህ አይነት ሽልማቶች መሰላቸትን ስለሚያስወግዱ አስቀድሞ የነበረን መቋመጥ ከፍ ለማድረግ በጣም ይጠቅማሉ። የፍላጎት በጣም ጣፋጭ ጊዜ የሚመጣው በስኬትና በውድቀት መካከል 50-50 ላይ ስንሆን ነው። በከፊል ታገኛለህ፣ በከፊል ደግሞ አታገኝም። እርካታን ለማጣጣም በቂ ድል ያስፈልግሃል። ፍላጎትን ለማጣጣም የሚያስፈልግህ ግን በቂ መፈለግ ነው። የጎልዲሎክስን ሕግ የመጠቀም አንዱ ጠቀሜታ ነው። አንድን ልማድ ለማዳበር እየጣርክ ከሆነ ጥረትህን ልታወጣው በምትችለው ፈተና ውስጥ በማድረግ ሂደቱ ደስ እያለህ እንዲቀጥል ማድረግ አለብህ። በእርግጥ ሁሉም ልማዶች ተለዋዋጭ ሽልማት ይዘት የላቸውም። እንደዚህ በሆነ ጊዜ ደግሞ አንተም አትፈልጋቸውም። አንድ አገልግሎት ሰጪ በተለዋዋጭ ሽልማቶች መርህ በበቂ ሁኔታ እያስደሰተ የማያገለግልህ ከሆነ ወደ ሌላ ተቀናቃኙ መሄድህ አይቀርም። በሌላ በኩል ደግሞ ተለዋዋጭ ሽልማቶች ቢኖሩም ባይኖሩም የትኛውም ልማድ ለዘላለም ደስ የሚል ሆኖ አይኖርም። ሁሉም ሰው በመሻሻል መንገዱ ላይ የሆነ ቦታ ሸብረክ ማለቱ አይቀርም። እናም መሰልቸትንም ማፍቀር አለብህ። ሁላችንም ልናሳካቸው የምንፈልጋቸው ግቦችና ልንተገብራቸው የምንፈልጋቸው ህልሞች አሉን። የትኛውንም ለውጥ ለማምጣት ይሁን የምትሰራው ስራህን የምትፈጽመው ሲመችህ ብቻ ከሆነ ወደ ውጤት የሚያደርስህ በቂ ወጥነት መቼም አይኖርም። አንድን ልማድ ለማዳበር አስበህ ብትጀምረውና የሙጥኝ ብለህ እያስኬድከው ያለኸው ቢሆን እንኳ ተወው የሚልህ ቀን መምጣቱ እንደማይቀር እርግጠኛ አደርግሃለሁ። ስትጽፍ መጻፍ የሚሰለችህ ጊዜ አለ። ስፖርት ስትሰራ መጨረስ የሚሳንህ ጊዜ አለ፣ ወዘተ። ፕሮፌሽናሎችና በአማተሮች መካከል ያለው ልዩነት እንደዚህ አይነት ስሜት ውስጥ ሆነህና መስራት አስጠሊታና አናዳጅ ነገር ሆኖብህ ስራህን መቀጠል ነው። ፕሮፌሽናሎች በጊዜ ሰሌዳቸው መሰረት ሳይዛነፉ ይሰራሉ። አማተሮች ግን ከደበራቸው ተወት ያደርጉታል። ፕሮፌሽናሎች የሚጠቅማቸውን ነገር ያውቁታልና በዓላማቸው ይገፉበታል። አማተሮች ግን በጥቃቅን እንቅፋቶች እየተገፉ ከመንገዳቸው ይወጣሉ። አንድን ልማድ በጣም አስፈላጊ ከሆነ በየትኛውም ሙድ ውስጥ ሆነህ ልተገብረው ቆራጥነቱ ሊኖርህ ይገባል። ፕሮፌሽናሎች በመጥፎ ስሜት ውስጥ ሆነውም እንኳ መስራት ያለባቸውን ይሰራሉ። ደስ ላይላቸው ይችላል። ድግግሞሹን ላለማቋረጥ ግን መንገዱን አያቋርጡም። በአንድ ነገር ላይ እጅግ በጣም ጎበዝ የመሆናቸው ብቸኛ መንገድ አንድ ነገር ማለቂያ በሌለው ሁኔታ እየደጋገሙ በመስራት ደስ መሰኘት ነው። መሰልቸትን ማፍቀር አለብህ። ማጠቃለያ፣ የጎልዲሎክስ ሕግ የሚለው እንዲህ ነው። ሰዎች ተነሳሽነታቸው ጫፍ ላይ የሚደርሱት ከነባር ችሎታቸው ቀጣይ ጠርዝ ላይ ባሉ ነገሮች ላይ ነው። የስኬት ትልቁ ጠላት ውድቀት አይደለም፣ መሰላቸት እንጂ። አንድ ልማድ እየተደጋገመ በሄደ ቁጥር የማስደሰቱና የማርካቱ አቅም እየቀነሰ ይሄዳል። እናም እንሰልቻቻለን።
በተነሳሳንበት ሰዓት ማንኛውም ሰው መስራት ይችላል። ልዩነት የሚፈጥረው ደስ በማይል ስሜት ውስጥ ሆኖ መስራት ነው። ፕሮፌሽናሎች የጊዜ ሰሌዳቸውን ያከብራሉ። አማተሮች ግን በትናንሽ እንቅፋቶች ተገፍተው ከመንገዳቸው ይወጣሉ። ጥሩ ልማዶችን የመፍጠር ጉዳቶች። ልማዶች አንድን ነገር የመቻልን መሰረት የሚጥሉ ነገሮች ናቸው። ቼዝን ብታይ አንድ ሰው ወደ ቀጣዩ ደረጃ መሄድን የሚያስበው መሰረታዊ እንቅስቃሴዎችን አውቶሜት ካደረገ በኋላ ነው። ቀላል እንቅስቃሴዎችን ሳናስብ መስራት ስንችል ከዚያ የተሻለ ጨዋታን ለመጫወት ነፃነቱን እናገኛለን። በዚህ መንገድ ልማዶችን ምርጥ ስራን የመስራት የጀርባ አጥንቶች ናቸው። የልማድ ጥቅሞች ግን ብዙ ዋጋ በመክፈል የሚመጡ ናቸው። በመጀመሪያ አካባቢ ድግግሞሾች ፍጥነትን፣ ቅልጥፍናንና ክህሎቶችን ያዳብሩልናል። ከዚያ በኋላ ልማድ አውቶማቲክ እየሆነ በሄደ ቁጥር ግን ለዚያ ለምታገኘው ግብረ መልስ የሚኖርህ ስሜት እየቀዘቀዘ ይሄዳል። ሀሳብ ያልተቀላቀለባቸው ድግግሞሾች ላይ ትወድቃለህ። ስህተቶች ወደ ውስጥ እንዲገቡም እድል ትፈጥራለህ። በአውቶ ፓይለት በጥሩ ሁኔታ ስትሰራ እንዴት የተሻለ ላድርገው የምትለውን ጥረት ታቆማለህ። የልምዶች ጥሩ ነገር አንድን ነገር ያለማሰብ ማድረግ እንድንችል ማስቻላቸው ነው። የልማዶች መጥፎ ነገሩ ደግሞ አንድን ነገር ያለማሰብ በአንድ መንገድ ስለምንሰራ ለትናንሽ ስህተቶች ትኩረት መስጠትን እንድናቆም ማድረጋቸው ነው። ልምድ እያገኘ ስለሆነ እየተሻሻልክ ይመስልሃል። በእውነታው ግን እያደረግከው ያለው ነገር ቢኖር የነበረህን ልማድ መደጋገም እንጂ መሻሻል አይደለም። ብዙ ጥናቶች እንዳረጋገጡት አንድ ሰው አንድ ነገር በደንብ ከቻለ በኋላ መጠነኛ መንሸራተት ይጀምራል። ብዙውን ጊዜ ይህ የአፈጻጸም መዛነፍ አስጊ ነገር አይሆንም። ሻይ እንዴት ማፍላት እንዳለብህ፣ ጥርስን እንዴት መቦረሽ እንዳለብህ ወይም ጫማህን እንዴት ማሰር እንዳለብህ ቀጣይነት ባለው ሁኔታ ማሻሻል አይጠበቅብህም። ለእንደነዚህ አይነት ተግባራት በበቂ ሁኔታ ጥሩ መሆን ራሱ በቂ ነው። በትናንሽ ጉዳዮች ላይ የምታባክነው ኃይል በቆጠብክ ቁጥር ለወሳኝ ጉዳዮችህ አቅም ታጠራቅማለህ ማለት ነው። ይሁን እንጂ አቅምህን በማሳደግ በልሂቅ ደረጃ አንድን ነገር መቻል ከፈለክ ግን ትንሽ ለየት ያለ አካሄድን መከተል አለብህ። አንድን ነገር ዝም ብለህ በእውርነት በመደጋገም የተለየ ውጤትን መጠበቅ አትችልም። ልማዶች ጠቃሚዎች ናቸው። በአንድ ነገር ላይ ሙሉ አዋቂ ለመሆን ግን በቂ አይደሉም። እናም የሚያስፈልግህ ነገር አውቶማቲክ የሆኑ ልማዶችና ታስቦባቸው የሚሰሩ ተግባራትን አጣምሮ መስራት ነው። ልማዶች ፕላስ ታስቦባቸው የሚሰሩ ስራዎች እኩል ይሆናል መቻል። በአንድ ነገር ላይ ትልቅ ለመሆን አንዳንድ ክህሎቶች አውቶማቲክ መሆን አለባቸው። የቤዝቦል ተጫዋቾች ብዙም የማይጠቀሙበት እጃቸው በደንብ መጫወት ከመቻላቸው በፊት ሳያስቡ እንኳን ማንጠርን አውቶማቲክ ማድረግ መቻል አለባቸው። የቀዶ ጥገና ባለሙያዎች በሆድ ዕቃዎች ውስጥ ያሉትን ውስብስብ ነገሮች በብቃት ከመገጣጠማቸው በፊት አይናቸውን ሳይጨፍኑ የሰውነት አካልን መቅደልን ደጋግመው መማር አለባቸው። ይህን ልማድ በደንብ ከቻሉት በኋላ ግን ወደ ጥረት በመመለስ ቀጣዩን ልማድ መገንባት መጀመር አለባቸው። አንድ ነገር መቻል ትኩረትህን በስኬት አንድ ቀጭን ክፍል ላይ ብቻ በማድረግ እና ክህሎቶችህ በውስጥህ እስኪሰርጹ ድረስ በመደጋገም ወደ ቀጣዩ እድገት የሚመራህን መሰረት መጣል ነው። ለሁለተኛ ጊዜ የምታደርገው ነገር በራሱ ቀላል ይሆንልሃል። ይሁን እንጂ አንድን ነገር ለሁለተኛ ጊዜ ስታደርግ ራስህን ለሌላ ነገር እያዘጋጀህ በመሆኑ ምክንያት ሙሉ ሂደቱ ቀላል አይሆንልህም። ከእያንዳንዷ ልማድ ቀጥሎም የሚመጣውን ፈተና የምትከፍት መሻገሪያ ናት። ይህ ማለቂያ የሌለው አዙሪት ነው። ምንም እንኳ ልማዶች ኃይለኛ ነገሮች ቢሆኑም አንተ ግን እያሻሻልክና እያሳደግክ ትሄድ ዘንድ ሁልጊዜም የችሎታህን እድገት በንቃት መከታተል አለብህ። በመሰልቸት ወጥመድ ላለመጠለፍ መጠንቀቅ ያለብህ ትክክለኛው ቅጽበት ያንን ነገር በደንብ እንደቻልከው በሚሰማህና አውቶማቲክ በሆነ ሁኔታ በቀላሉ መተግበር በቻልክበት የድል ጊዜህ ነው። በ1986 ሎስ አንጀለስ ሌከርስ የምንጊዜ ምርጥ ችሎታዎች ባለቤት የሆነ የቅርጫት ኳስ ቡድን ነበረው። ይሁን እንጂ ብዙውን ጊዜ በዚህ ታሪኩ አይታወቅም። ቡድኑ በ1985 እስከ በ1986 የውድድር ዓመት የጀመረው አስደናቂ የ29-5 ሪኮርድን ይዞ ነበር። ከውድድር ዓመቱ በኋላ አሰልጣኙ ፓት ሬይሊ ተንታኞች በታሪክ ምርጡ የቅርጫት ኳስ ቡድን እንደምንሆን ይናገሩ ነበር ብሏል። በጣም በሚያስደንቅ ሁኔታ ግን ቡድኑ በ1986 በዊስተርን ኮንፈረንስ የፍጻሜ ጨዋታ የጥሎ ማለፍ ውድድር ተሸንፎ ከውድድሩ ወጣ። በቅርጫት ኳስ ታሪክ ውስጥ ምርጡ ቡድን የኤንቢኤን ውድድር እንኳ መካፈል ሳይችል ቀረ። ከዚህ ውድቀት በኋላ ሪሌ ተጫዋቾቹ ስላላቸው ተሰጥኦና ችሎታ እንዲሁም ስለነበራቸው ተስፋ ሰጪነት መስማት ይደክመው ነበር። ስለ ቡድኑ የችሎታ ማይልና ከዚያ በኋላ ተከትሎ ስለመጣው መውረድ መስማት አይፈልግም። እሱ ተጫዋቹ በችሎታቸው ልክ እንደተጫወቱ የየዕለቱ ፍላጎት ነው። በ1986 ክረምት ላይ ለዚህ የሚሆን አንድ እቅድ አወጣ። እቅዱም ኬለር ቤት አፈር የሚባል ፕሮግራም ነበር።
አዳዲስ ተጫዋቾች ሌከርን ሲቀላቀሉ ይላል ሪሌይ ከሁለተኛ ደረጃ ትምህርት ዘመናቸው ጀምሮ ያለውን የተጫዋችነት ቁጥራዊ መረጃዎችን በሙሉ እናያለን። ይህን ቁጥራቸውን መውሰድ እለዋለሁ። ተጫዋቹ ሊያደርገው ስለሚችለው ትክክለኛ ነገር በልኬት እንወስዳለን። ከዚያም ባላቸው አማካኝ ችሎታ ላይ መሻሻሎችን እናመጣለን በሚል አስተሳሰብ ከቡድናችን እቅድ ጋር እናዋህዳቸዋለን። የተጫዋቾችን የችሎታ መስመር ካሰመረ በኋላ ሪሌይ አንድ ቁልፍ እርምጃ ጨመረበት። ተጫዋቾቹንም በአንድ የውድድር ዓመት ውስጥ በ1% እንዲያሳድጉ ይጠይቃቸዋል። ጥረታቸው የተሳካ ሲቢኢ ይሆናል። ልክ በምዕራፍ 1 እንዳየነው የእንግሊዝ የብስክሌት ቡድን ታሪክ ሁሉ ሌከርም ተጫዋቾች በየጊዜው መጠነኛ መሻሻሎችን እንዲያመጡ አደረገ። ሪሌይ ሲቢኢ የተሻለውን አካላዊ፣ አእምሮአዊና ስሜታዊ ጥረት ስለማድረግ እንጂ ስለ ቁጥሮችና ስለ ቁጥራዊ መገለጫዎች አለመሆኑን አበክሮ ይናገራል። ተጫዋቾች ለዚህ ልኬት ነጥብ የሚያገኙባቸው የጨዋታ መስፈርቶችም አሉ። ለምሳሌነት በወቅቱ የቡድኑ ኮከብ የነበረው ማጂክ ጆንሰንን ሀሳባዊ ቁጥሮች ሰጥተን እንየው። ጆንሰን 11 ነጥቦች በማስመዝገብ 6ኛ፣ የሪባውንድ ኳሶች በመከላከል 12 ጎል የሚሆኑ ኳሶችን በማቀበል 2 ኳሶች እንዲመለሱ በማድረግና 5 ኳሶችን በመንጠቅ ይህን የመሰለ አፈጻጸም ነበረው እንበል። ከዚህ በተጨማሪ ጆንሰን ያልተዘመረለት ጀግና ስራን በመስራት ተጨማሪ 1 ነጥብ አግኝቷልም እንበል። ተጫዋቾቹ የተጫወተባቸው ደቂቃዎች ብዛት ደግሞ 33 ናቸው እንበል። የዚህ ተጫዋች አወንታዊ ቁጥሮች ሲደማመሩ 11 + 8 + 12 + 2 + 1 34 ይሆናሉ። ከዚህ ላይ ያጠፋቸው 5 ነጥቦችን ስንቀንስ 34 - 5 29 እናገኛለን። እነዚህን ቁጥሮች በተጫወተባቸው ደቂቃዎች ስናካፍላቸው 29 ሲካፈል ለ34 0.879 እናገኛለን። በዚህ ልኬት መሰረት የማጂክ ሲቢኢ ቁጥር 879 ይሆናል። የሁሉም ተጫዋቾች የሲቢኢ ቁጥር ይሰላላቸዋል። ተጫዋቾቹ በ1% እንዲሻሻሉ የሚጠበቅባቸው የብቃታቸው መነሻ ቁጥር ሆኖ የሚያገለግለው ይህ ቁጥር ነው። ሪሌይ የሁሉንም ተጫዋቾች የሲቢኢ ቁጥር የሚያወዳደረው እርስ በርሳቸው ብቻ ሳይሆን በሊጉ ውስጥ ካሉ የሌሎች ቡድኖች ተጫዋቾችም ጋርም ጭምር ነው። ራሱ ሪሌይ እንዲህ ብሏል። ተጫዋቾቻችን በተመሳሳይ ቦታ ከሚጫወቱና ተመሳሳይ ሚና ካላቸው የሌሎች ቡድኖች ተጫዋቾች ጋር በማወዳደር ደረጃ እናዋጣላቸዋለን። ሌከርስ ትኩረት ያደገበት ሌላው ነገር ቢኖር ከዓመት ዓመት ተጫዋቾች የሚኖራቸውን የሲቢኢ መረጃዎች ማወዳደር ነው። ተጫዋቾቻችን በየወሩ የሚያሳዩት ችሎታ በመመዝገብ ካለፈው ዓመት ተመሳሳይ ወር ያሻሽሉ ወይም የወረዱ መሆናቸውን እንገመግማለን። ከወር ወር ያላቸው የአፈጻጸም ቁጥሮች እንዲሁ። የሌከርስ ቡድን ይህን የሲቢኢ ስልት መተግበር የጀመረው በጥር ወር በ1986 ነው። ከ8 ወራት በኋላ የሌከርስ ቡድን የሻምፒዮናው አሸናፊዎች ሆነ። ቀጣዩን የውድድር ዓመት በማሸነፍም 2 የውድድር ዓመቶች በተከታታይ በማሸነፍ በ20 ዓመታት ውስጥ ብቸኛ ቡድን ተባለ። ከዚያ በኋላ ሪሌይ ባደረገው ንግግር እንዲህ ብሏል። ለየትኛውም ዘርፍ ልምምድን ይዞ መቀጠል በጣም ጠቃሚ ነገር ነው። የስኬት መንገዱ ነገሮች የሚሰሩበትን ትክክለኛ መንገድ መለየትና ያንን መንገድ መደጋገም ነው። ይህ የሲቢኢ ፕሮግራም ተመልሶ ማየትና መገምገምን ኃይል የሚያሳይ አይነተኛ ምሳሌ ነው። የሌከር ተጫዋቾች አስቀድሞ ችሎታው የነበራቸው ናቸው። የሲቢኢ ፕሮግራም የረዳቸው ያላቸውን ነገር አሟጠው ማውጣት እንዲችሉና ልማዳቸውን እያሻሻሉ እንዲሄዱ ነው። ተመልሶ ማየትና መገምገም የሁሉንም ልማዶች የረዥም ጊዜ መሻሻሎች ለማምጣት ያስችላል። ምክንያቱም ስልቱ ስህተቶችን እንድታይ በማድረግ መሻሻሎችን እንድታመጣ ይረዳል። ግምገማ ለስህተቶች ምክንያት በማበጃጀትና ምክንያታዊ ሆነው እንዲታዩን በማድረግ ራሳችንን መዋሸታችንን እንድናቆም ያደርገናል። እንደዚህ ካልሆነ ዛሬ ከትላንት የተሻለ እየሰራን መሆን አለመሆናችንን ልናውቅበት የምንችልበት ሂደት የለም። በሁሉም ዘርፎች ያሉ ስኬታማ ሰዎች በተለያዩ የግምገማ ሂደቶች ውስጥ ያልፋሉ። ሂደቱ ግን ውስብስብ መሆን አይገባውም። ኢሊዩድ ኪፕቶጌ ዓለማችን ካየቻቸው የማራቶን ሯጮች የኦሎምፒክ አሸናፊዎች መካከል አንዱ ነው። ይህ አትሌት ከእያንዳንዱ ልምምዱ በኋላ ማስታወሻ በመያዝና አፈጻጸሙን በመገምገም ማሻሻል የሚጠበቁበትን ነገሮች ይለያል። ይህ የሚያደርጉት አትሌቶች ብቻ አይደሉም። ኮሜዲያኑ ክሪስ ሮክ ሁልጊዜ አዳዲስ ስራዎችን ይዞ ሲመጣ በመጀመሪያ በትናንሽ ምሽት ቤቶች ውስጥ ብዙ ጊዜ ይሞክራቸዋል። አፈጻጸሙን በፓድ በመቅረጽ መሻሻል የሚፈልጉትን ነገሮች ይለያል። በዚህ ሂደት ውስጥ የሚለያቸው ጥቃቅን በጎ ነገሮች ደግሞ ወደ ቀጣይ ስራ ለማሸጋገር የሚሆኑ የጀርባ አጥንቶች ይሆኑለታል። በየሳምንቱ የወሰኗቸውን ዋና ዋና ውሳኔዎች የሚመዘግቡ ኢንቨስተሮችና ስራ አስኪያጆችንም አውቃለሁ።
በመዝገቡም ውስጥ ለምን እንደዚያ እንደወሰኑና ውሳኔያቸው ያመጧቸው ውጤቶች ምን እንደሆኑ ያሰፍራሉ። ከዚያም በወሩ መጨረሻ ምርጫቸውን ይገመግሙና ትክክል የሆኑባቸውንና የተሳሳቱባቸውን ሁኔታዎች ለይተው ያስቀምጣሉ። መሻሻል ልማዶችን መማር ብቻ አይደለም፣ ልማዶችን እያስተካከሉ ማሻሻልም እንጂ። እያዩ መገምገም ጊዜህን በተገቢው ሁኔታ እየተጠቀምክ መሆን አለመሆንህንና ማሻሻያዎች ማድረግ ባሉበት ቦታዎች ላይ ማድረግን የሚያረጋግጥልህ ስልት ነው። አንድ ልማድ ውጤታማ መሆኑ ካከተመ ይዘው ልትቀጥል አያስፈልግህም። እኔ በግሌ 2 አይነት ተመልሶ የማየትና የመገምገም ስልቶችን እጠቀማለሁ። በእያንዳንዷ የታህሳስ ወር ዓመታዊ ግምገማ አደርጋለሁ። በዚህ ግምገማም ላለፈው 1 ዓመት ያደረኳቸውን ነገሮች እገመግማለሁ። የዓመቱን አፈጻጸሜን የማደራጃቸው ደግሞ ምን ያህል አርቲክሎች እንደጻፍኩ፣ ምን ያህል ቦታዎች እንደጎበኘሁ፣ ምን ያህል መጽሐፎችን እንዳነበብኩ ወዘተ በመዘርዘር ነው። ከዚያ የሚያሳየሁትን እድገት በሚቀጥሉት 3 ጥያቄዎች በመፈተን እገመግማለሁ። አንደኛ፣ በዚህ ዓመት በጥሩ ሁኔታ የፈጸምኳቸው ስራዎች ምን ናቸው? ሁለተኛ፣ በዚህ ዓመት በጥሩ ሁኔታ ያልፈጸምኳቸው ስራዎች ምን ናቸው? ሶስተኛ፣ ከነዚህ መማር የምችለው ምንድን ነው? ከ6 ወራት በኋላ ክረምቱ ሲገባ ደግሞ የግልጸኝነት ሪፖርት አዘጋጃለሁ። እንደ ማንኛውም ሰው በርካታ ስህተቶችን እሰራለሁ። ሪፖርቴን በተሳሳትኩባቸው ቦታዎች በመጠቆምና ወደ መንገዴ ለመግባት በቂ ተነሳሽነትን ይሰጠኛል። ሪፖርቱን ዋና ዋና እሴቶች ለማየትና ከእነሱ አንጻር እየኖርክ መሆን አለመሆኔን ለመለየትም እጠቀምበታለሁ። ይህ በማንነቴ ላይ አስተያየት የምሰጥበትና የምፈልገው አይነት ሰው ለመሆን እንዴት መቀጠል እንዳለብኝ የምገመግምበትም ስራ ነው። ዓመታዊ የግለኝነት ሪፖርት የሚከተሉትን 3 ጥያቄዎች ይመልሳል። አንደኛ፣ ህይወቴንና ስራዬን የሚመሩት ዋና ዋና እሴቶች ምን ናቸው? ሁለተኛ፣ አሁን ላይ እንዴት በግልጸኝነት እየኖርኩ እየሰራሁ ነው? ሶስተኛ፣ ለወደፊት ከፍ ያሉ መለኪያዎችን ማስቀመጥ የምችለው እንዴት ነው? እነዚህ 2 ሪፖርቶች ብዙ ጊዜ የሚወሰዱ ነገሮች አይደሉም። በአመት ጥቂት ሰዓታትን ብቻ ነው የሚፈልጉት። እነዚህ ሰዓታት ግን ራስን የማሻሻል ወሳኝ ሰዓታት ናቸው። ሪፖርቶቹ ትኩረቴን በማጣበት ጊዜ ከሚመጡ መንሸራተቶችም ያድኑኛል። የምፈልገውን ማንነት እንደገና እንዳይና ይህንን ማንነቴን ለማምጣት የሚረዱኝ ምን ያህል ልማዶች እንዳዳበርኩ የሚያስታውሱኝ ዓመታዊ ጠቋሚዎችም ይሆኑልኛል። መቼ ያሉኝን ልማዶች በማሻሻል አዲስ ፈተናዎችን መጋፈጥ እንዳለብኝና ጥረቶቼን ገታ በማድረግ ከመሰረታዊዎቹ ጋር ማስማማት እንዳለብኝም ይጠቁሙኛል። ግምገማ የተለያዩ እይታዎችንም ያመላክቱልሃል። የየዕለት ልማዶችን ለውጥ መፍጠር የሚችሉ የሚሆኑት በሚደራረቡበት ሁኔታ ነው። ይሁን እንጂ በእያንዳንዷ የየቀን ምርጫችን ላይ አብዝቶ መጨነቅ ራስን በመስዋዕትነት ውስጥ ከ1 ኢንች ርቀት ላይ ሆኖ እንደመመልከት ነው። እያንዳንዷ ጎደሎ ማየት ትችላለህ፣ ትልቁን ስዕል ግን አታዩም። ብዙ ግብረ መልሶች ይመጣሉ። በተቃራኒው ደግሞ ልማዶችን ፈጽሞ አለመገምገም ፈጽሞ ራስህን በመስታወት ውስጥ አለማየት ነው። መስታወት አለማየት ደግሞ በቀላሉ መጠገን የሚችሉ ክፍተቶችን ሳንደፍን እንድንቀር ያደርጉናል። በጥርስ ውስጥ ያለችን ጎመን ወይም በሸሚዝ ላይ ያለን ቆሻሻ ሳያዩ እንደመቅረት። በእንደዚህ አይነት ሁኔታ ውስጥ ስንሆን ምንም ግብረ መልስ አይኖረንም። እናም በየጊዜው የሚካሄድ ማየትና መገምገም ከተገቢው ርቀት ላይ ሆኖ ራስን በመስታወት ውስጥ እንደማየት ነው። በተገቢው ርቀት ላይ ሆነህ ራስህን በመስታወት ስታይ ትልቁን ስዕል ሳታጣ በቀላሉ መወገድ የሚችሉ ድክመቶችንም መለየት ትችላለህ። በስተመጨረሻም ተመልሶ ማየትና መገምገም የባህሪ ለውጥ ዋነኛ አካል የሆነው ነገር ማንነትን እንደገና የምናይበትን አይነተኛ ምቹ ጊዜ ይሰጠናል። ወደ ኋላ የሚመልሱንን እምነቶችን መስበር። በመጀመሪያ አካባቢ ልማድን መደጋገም ለምትፈልገው ማንነት ማስረጃዎችን ለማደራጀት የግድ የሚል ጠቃሚ ነገር ነው። አንድ ጊዜ አዲሱ ማንነትህን መቆናጠጥ ስትጀምር ግን አንዳንድ አስተሳሰቦች ከቀጣይ እድገት ወደ ኋላ ይጎትተዋል። ካንተ በተቃራኒ መስራት ሲጀምሩብህ ደግሞ ማንነትህ የመኩራት አይነት ስሜት ይፈጥርና ደካማ ነገሮችን እንዳታይ በማድረግ በእውነተኛ እድገት እንዳትቀጥል ያደርጉሃል። ይህ ልማድን የመገንባት ዋናው ጉዳት ነው። አንድ ሐሳብ በጣም የምናከብረው በሆነ መጠን ከማንነታችን ጋር ይተሳሰራል። ይህንን ሐሳብ በትችት የምንከላከልበት መንፈስና ጥረትም በዚያው ልክ ከፍ ይላል። ይህንን በሁሉም ዘርፎች ማየት ትችላለህ። ፈጠራ የተሞላበትን የማስተማር ስልት እምቢ ብሎ የለመደው የትምህርት እቅድ ላይ ሙጭጭ የሚል መምህር፣ በራሱ መንገድ ብቻ የሚያስኬድ የሥራ መሪ፣ የረዳቱን ምክር የማይቀበል የቀዶ ጥገና ባለሙያ፣ ከአንድ ልማድ ጋር ያለንን ቁርኝነት የጠበቀ በሆነ ቁጥር ካለንበት ደረጃ በላይ ለማደግ ከባድ ይሆንብናል። ለዚህ አንደኛው መፍትሄ የትኛውም የማንነት አካል የህልውና ምሰሶ እንዲሆን አለመፍቀድ ነው። ኢንቨንተሩ ፓውል ግርሃም እንዳለው ማንነትህ ትንሽ አድርገህ ያዝ። አንድ እምነት ብቻ አንተን እንዲገልጽህ ከፈቀድክ ህይወት ስትፈትንህ የምትቋቋምበት አቅም ያጥርሃል። ራስህን ከአንድ ማንነት ጋር በጥብቅ ካቆራኘህ ቶሎ ተሰባሪ ትሆናለህ። ምክንያቱም ያንን ማንነትህን ስታጣ አንተነትህን ታጣለህ።
ለብዙዎቹ የወጣትነት ዘመናት የማንነቴ ዋናው አካል አትሌት መሆን ነበር። የቤዝቦል ህይወቴ ሲቋጭ ግን ራሴን ለማግኘት ትግል ሆነብኝ። እድሜ ዘመንህን ሁሉ አንድ ማንነት ብቻ ስትከላከል ቆይተህ ያ ማንነት ከፈረሰ ከዚያ በኋላ አንተ ማነህ? ወታደሮችና ስራ ፈጣሪዎችም ተመሳሳይ ስሜቶችን ያስተናግዳሉ። ማንነትህ ጀግና ወታደር ነኝ በሚል እምነት ላይ የተመሰረተ ከሆነ የወታደርነት ዘመንህ ሲያልቅ ምን ትሆናለህ? ለብዙ የቢዝነስ ባለቤቶች ማንነታቸው እኔ ስራ አስኪያጅ ነኝ፣ እኔ መስራች ነኝ እና በመሳሰሉት እምነቶች ላይ የተጣበቀ ነው። ዘመንህ ሁሉ ያሳለፍከው በቢዝነስ ላይ በመስራት ከሆነ ቢዝነሱን ከሸጥክ በኋላ አንተ ማነህ? እንደዚህ አይነት ማንነት የማጣት አጋጣሚዎችን የመቀነስ ቀላሉና አዋጭው መንገድ ሚናህ ቢቀየር እንኳ ዋና ዋና የህይወትህን ጉዳዮች ይዘህ መቀጠል በምትችልበት ሁኔታ ራስህን እንደገና መስራት ነው። በዚህ መንገድ ስንቃኛቸው ማንነቶች የሚገለጹበት መልክ ይቀየራል። ምሳሌዎችን እንመልከት። እኔ አትሌት ነኝ የሚለው ማንነት እኔ አካላዊ ፈተናዎችን የምወድ አይነት ሰው ነኝ የሚል ይሆናል። እኔ ጀግና ወታደር ነኝ የሚለው ማንነት እኔ ስነ ስርዓት ያለኝ በቡድን ውስጥ አስተማማኝ የምሆን ታላቅ ሰው ነኝ የሚል ይሆናል። እኔ ስራ አስኪያጅ ነኝ የሚለው ማንነት እኔ ነገሮችን የሚሰራና የሚገነባ አይነት ሰው ነኝ የሚል ይሆናል። በጥንቃቄ ከተመረጠ ማንነት የሚጠገን እንጂ የሚሰበር አይሆንም። የወንዝ ውሃ ሲወርድ ድንጋዮች ሲገጥሙት ዞር ብሎ ይፈሳል እንጂ ከነሱ ጋር አይታገልም። ልማዶች በርካታ ጥቅሞች አሏቸው። መጥፎ ነገሮች ግን አስቀድሞ ከነበሩት የአስተሳሰብና የአተገባበር ሁኔታዎች ጋር የሚቆልፉን መሆኑ ነው። ዓለም እየተቀየረችበት ባለበት ሁኔታ ውስጥ እንኳ የትኛውም ነገር ቋሚ አይደለም። ህይወት ሁልጊዜ በለውጥ ውስጥ ነች። ስለዚህ የቀደመው ልማዶችህና እምነቶችህ ምን ያህል እያስኬዱህ እንደሆነ በየጊዜው ማረጋገጥ አለብህ። ስለ ስራህ ግንዛቤ ማጣት አደገኛ መርዝ ነው። ተመልሶ ማየትና መገምገም ደግሞ መድኃኒቱ ነው። ማጠቃለያ፣ ነገሮችን ሳታስብ እንድትሰራ ማድረግ የልማዶችህ ጥቅም ነው። ጉዳታቸው ደግሞ ለጥቃቅን ስህተቶች ትኩረት እንድናደርግ ማድረጋቸው ነው። ልማዶች ፕላስ ሳታስበው የሚሰሩ ተግባራት እኩል ይሆናል አንድን ነገር በደንብ መቻል። ተመልሶ ማየትና መገምገም አፈጻጸምን በየጊዜው ለማየት የሚጠቅምህ ስልት ነው። ከአንድ ማንነት ጋር ያለን ትስስር የጠበቀ በሆነ ቁጥር ከዚያ በላይ ማደግ ከባድ እየሆነብህ ይሄዳል። መቋጫ፣ ዘላቂ ውጤቶችን የማምጣት ሚስጥር። የሶሪተን ፓዶሪክ የሚባል አንድ የጥንታዊ የግሪኮች ወግ አለ። ይህ ወግ የሚያወራው ትናንሽ ተግባራትን ለብዙ ጊዜ ሲደጋገሙ ሊያመጡት ስለሚችሉት ተጽዕኖ ነው። አንደኛው የፓራዶሚኮ ሐሳብ ይህ ነው። 1 ሳንቲም ሰውን ሀብታም ታደርጋለች። ለአንድ ሰው 10 ሳንቲሞች ሰጥተኸው ሀብታም ሆኗል ልትል አትችልም። ሌላ 10 ሳንቲም እየጨመርክለት ከሄድክ የሆነ ጊዜ ላይ 1 ሳንቲም ሰውን ሀብታም የማታደርግ ከሆነች ማንም ሀብታም መሆን እንደማይችል ለማመን ትገደዳለህ። ስለ አቶሚክ ልማዶች ተመሳሳይ ነገር ማለት እንችላለን። አንድ ትንሽ ለውጥ ህይወትህን ትቀይራለች። አዎ የማለት እድላችን ዝቅተኛ ነው። ሌላ ለውጦችን መጨመር ከቻልክ የሆነ ጊዜ ላይ ህይወትህን በጥቃቅን ለውጦች እንደተቀየረ ማመን ግድ ይሆንብሃል። የልምድ ለውጥ ቅዱስ ጽዋ በሺዎች የሚቆጠሩ የትናንሽ ለውጦች ድግግሞሽ እንጂ 1% ለውጥ አይደለችም። እያንዳንዳቸው የጠቅላላው ስርዓት አካል የሆኑ የአቶሚክ ልማዶች ጥርቅም ነው። በመጀመሪያ አካባቢ ትናንሽ ለውጦች ብዙም ትርጉም የማያመጡ መስለው ይታዩናል፣ ምክንያቱም በጠቅላላ ስርዓቱ ሚዛን ይዋጣሉና። ልክ 1 ሳንቲም ሰውን ሀብታም እንደማታደርገው ሁሉ አንድ አወንታዊ ለውጥ የሚታይ ለውጥ ልታመጣ አትችልም። በጊዜ ሂደት አንድን ትንሽ ለውጥ በሌላ ትንሽ ለውጥ ላይ እየደራረብክ ስትሄድ የህይወትህ ሚዛን መንቀሳቀስ ይጀምራል። እያንዳንዷ መሻሻልም በየሚዛኑ አወንታዊ ሳህን ላይ ጠጠሮችን እንደመጨመር ናት። ይህንን ሂደት ማስቀጠል ከቻልክ የሆነ ጥበብ ላይ ጫፍን ትነካለህ። በድንገት ጥሩ ልማዶችን ይዞ መቀጠል የቀላልነት ስሜት ይኖረዋል። የስርዓቱ ክብደትም አንተን ከማዳከም ይልቅ ለአንተ ወግኖ ይሰራል። በመጽሐፉ የተለያዩ ክፍሎች ውስጥ የበርካታ ውጤታማ ሰዎች ታሪኮችን አይተናል። በየዘርፎቻቸው ጫፍ ላይ ለመድረስ የትናንሽ ልማዶችን ሳይንስ ስለተገበሩ የኦሎምፒክ አሸናፊዎች፣ ሽልማቶችን ያሸነፉ አርቲስቶች፣ የቢዝነስ መሪዎች፣ የህይወት አድን ሐኪሞችና ኮሜዲያኖች፣ እነዚህ እያንዳንዳቸው ግለሰቦች፣ ቡድኖቹና ድርጅቶች ብዙ አይነት ሁኔታዎችን ተጋፍጠዋል። ሁሉም ግን ቀጣይነት ያላቸው ትናንሽ ለውጦችን በመጠቀም ወደ አንድ የድል አድራጊነት አቅጣጫ ገስግሰዋል። ስኬት ግብን ማሳካት ወይም የድል መስመርን መበጠስ አይደለም። ስኬት ማሻሻልና ቀጣይነት ባለው ሁኔታ የማሳደግ ስርዓት ነው። በምዕራፍ 1 ስር እንዲህ ብለናል። ልማድን መቀየር ከባድ ሆኖብህ ከሆነ ችግሩ ያንተ አይደለም፣ ችግሩ የስርዓትህ ነው። መጥፎ ልማዶች እየተደጋገሙ የሚከሰቱት ልትቀይራቸው ስላልፈለግክ ሳይሆን የተሳሳተ የለውጥ ስርዓት ስላለህ ነው። ይህ መጽሐፍ ወደ መገባደዱ ሲደርስ ደግሞ እውነቱ የዚህ ተቃራኒ እንደሆነ ገምታለሁ።
አሁን በአራቱ የባህሪ ለውጥ ህጎች አማካኝነት የተሻሉ ስርዓቶችን በመዘርጋትና የተሻሉ ባህሪያትን የምታዳብርባቸውን በርካታ ስልቶችና መሳሪያዎች ይዘሃል። አንዳንድ ጊዜ ልማድን ለማስታወስ ከባድ ይሆንብሃል። ስለዚህም ግልጽ ማድረግ አስፈላጊ ይሆናል። በሌሎች ጊዜያት ደግሞ መጀመር ደስ የማይል የሚሆንብህ ጊዜ ይመጣል። ስለሆነም ሳቢ ማድረግ ይኖርብሃል። ብዙ አጋጣሚዎች ደግሞ ልማዶችን ማድረግ ከባድ ሊሆንብህ ይችላል። ስለዚህ ቀላል ማድረግ አለብህ። አንዳንድ ጊዜ ደግሞ አንድን ልማድ ማስቀጠል ደስ የማይል ሊሆንብህ ይችላል። ስለዚህ አርኪ ማድረግ አለብህ። እዚህ ጋር ልማዶች ጥረት አይፈልጉም። ግልጽ፣ ሳቢ፣ ቀላል፣ አርኪ። እዚህ ጋር ልማዶች ከባድ ናቸው። የማይታይ፣ የማይስብ፣ ከባድ፣ የማያረካ። አንተም ጥሩ ልማዶችን ግልጽ፣ ሳቢ፣ ቀላልና አርኪ በማድረግ ከቀኝ ወደ ግራ መግፋት ትፈልጋለህ። በሌላ በኩል ደግሞ መጥፎ ልማዶችን የማይታይ፣ የማይስብ፣ ከባድ፣ የማያረካ በማድረግ ከቀኝ ወደ ግራ መሰብሰብ ትፈልጋለህ። ይህ ቀጣይነት ያለው ሂደት ነው። ማብቂያ የለውም። ቋሚ መፍትሄም የለም። ለማሻሻል በፈለክ ጊዜ ሁሉ ግን የቀጣዩን ጠርሙስ አንገት እስክታገኝ ድረስ በአራቱ የባህሪ ለውጦች ህጎች ውስጥ መሽከርከር ትችላለህ። ግልጽ አድርገው፣ ሳቢ አድርገው፣ ቀላል አድርገው፣ አርኪ አድርገው። ይህንንም ሂደት ደጋግሞ የ1% መሻሻል መንገድን እስክታገኝ ድረስ። ዘላቂነት ያላቸውን ውጤቶች የማጣት ሚስጥሩ መሻሻልንም ፈጽሞ አለማቆም ነው። መሻሻል እስካላቆምክ ድረስ መስራት የምትችለው ነገር ትልቅነት አስደናቂ ነው። መስራት ካላቆምክ መገንባት የምትችለው ቢዝነስ አስደናቂ ነው። ልምምድ መስራት ካላቆምክ የምትገነባው የሰውነት ቅርጽ ጤንነት አስደናቂ ነው። መማር ካላቆምክ የምትሰበስበው ዕውቀት ብዛት አስደናቂ ነው፣ ወዘተ። ትናንሽ ልምዶች አይደመሩም፣ ይደራረባሉ እንጂ። ይህ የአቶሚክ ልማዶች አስደናቂ ኃይል ነው። ጥቃቅን ለውጦች አስደናቂ ውጤት። የአቶሚክ ሀቢትስ ቆይታችን እዚህ ላይ ያበቃል። እነዚህን ትናንሽ ልማዶች ወደ ተግባር በመቀየር ሕይወቶን እንደሚለውጡ ተስፋ አደርጋለሁ። ተጨማሪ የኦዲዮ መጽሐፍትንና የግል እድገት ይዘቶችን ለማግኘት መታደስ ቲዩብ ቻናላችንን ይጎብኙ። ሰብስክራይብ በማድረግም አዳዲስ ስራዎች እንዲደርሱ ያድርጉ።